እግዚአብሔር ማለት ነው ደግ ነው በጣም መልካም ነው ሁሌ የቸኮሌት አባት ነኝ ሁሌት ምን ሆይ ይላል ልመጣ ነበር እዚህ ዓለምን ያየሁት ነው ዛሬ የቸኮሌት እናት ነኝ ለዮስ ሰለሞን አያት ነኝ የዛሬ ለየት ይላል እንግዲህ ለኔ ቀበጥባጣ ለዓላማ ደግሞ የምትታገል የምትሞት ነች ኮርቻለሁ ዛሬ እግዚአብሔር አስጀምሮ የሚያስቆም አምላክ አይደለም በምንም ትለብሳላችሁና በረም ወርቅ ለበሻንችን በእውነት እልል ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የቸኮሌት አባት ነኝ ሰለሞን እኔ ማርታ ገብረመድህን እባላለሁ የሊስ ቸኮሌት እናት ነኝ ዛሬ እጅግ አድርጌ እግዚአብሔርን አመሰግናለሁ ለዚህ ቀንና ለዚህ ክብር ስላደረሳት ይሄ እንግዲህ አስተዳደጓ ለስሚላ ታደርግ ያደገችው ስለዚህ ብዙ መግለጽ ይከብዳል ግን ቆንጆ ተማንት ጎበዝ ተማሪ እና ተታዛዥ ወላጆቿን የምታከብር እና በቃ ፈጣን ልጅ ነች በጣም ደስ ብሎኛል ሊስ ቸኮሌት በጣም ጠንካራ በጣም ጎበዝ በጣም ፈጣን ልጅ ነች በቃ ደፋር ነች በቃ ሁሉ ነገር መስራት ትፈልጋለች እንጂ አንድ ቦታ ላይ እንትን ብላ መስለክም ልጅ አይደለችም በቃ ለስራ ያላት ሞራል በጣም ደስ የሚል ከፍተኛ ሞራል ነው ያላት ሊስ ቸኮሌት ጋር ከኔ ጋር ያው ብዙም አብረን አይደለም እንትን ያለው ያደገችው ከኔ ጋር አይደለም አያቷ ጋር ነው በጣም መልካም በጣም ደግ አያት አለቻትና እኔ ያው ገና በህፃንነቷ ነበር ቃል ገብቼ ለአያቷ የሰጠኋት እና በመልካም ነው ያሳደጓትና ለዚህ ዋናው አስተዋጽኦ ያደረጉት ቤተሰቦቿ መልካም ስለሆኑ እድገቷ መስላ ነው ለዚህ ደረጃ የበቃችውና እጅግ በጣም ደስ ብሎኛል በዚህ አጋጣሚ ደግሞ አባቷን እጅግ አድርጌ አመሰግናለሁ እንደ እናትም እንደ አባትም ሆኖ ከጎኗ ሆኖ አስተምሯታል አሳድጓታል ለዚህ ደረጃ አብቅቷታል በጣም ነው ማመሰግነው እና ዛሬ ለሷ ትልቅ ክብር ነው እግዚአብሔር አምላክ ደግሞ ለወግ ለማረግ ማለት ደግሞ ተድራ ለትልቅ ደረጃ እንዲያበቃት በቃ መልካም ምኞቴ ነው ይብዬ ተባረኪ አንቺ እግዚአብሔር ስጦታ ነሽ ከእግዚአብሔር የተሰጠሽ ነች እና ለኔ በቃ እግዚአብሔር በጣም ነው አሳንዶ ኮር ያደረገኝ እጅግ በጣም ወዳት እስከመጥፋት ደግሞ እግዚአብሔር ጤና አንሰጣት ስኬታማ እንደምታውቃለሁ መልካም ዘመን መኝላታለሁ የሰራዊት ጌታ ድንቅ ለዮስ ሰለሞን አያት ነኝ እኔ ተስፋ ያበባላለሁ የህይወት ሳቆት ነኝ የአባቷ ታላቅ ወንድም ነኝ ተሰደኩትም እኔ ነኝ የተወለደችውም እኔ እጅ ላይ ነው ያደገችውም እኔ ጋር ነው በጣም ትልቅ ደስታ ተሰምቶኛል ሰው ያው ልጆች ተወልደው ትምህርት ቤት ሲሄዱ ምን ሲሉ እንግዲህ የመጨረሻው ግራጁዌሽን ነው ሲመረቁ ያው ቀሪ ህይወታቸውን ደግሞ የሚያስተካክሉበት የወላጅም ደግሞ ለድካሙ ደስታን እፎይታን የሚያገኙበት እና ወደ ቀጣይ ህይወቷም ደግሞ የተሻለ ድሎችን በሮችን እየከፈተች የተሻለም ደግሞ ከዚህ በለጠም በትምህርትም ደግሞ እያሳደገች የምትሄድበት ነገር ነው የሚሆነውና በጣም ትልቅ ነገር ነው በጣም ደስ ብሎኛል የዛሬ ለየት ይላል እንግዲህ ዛሬማ ተመስገን ቅዱስ ሚካኤል ምስጋና ይድረሰው ለዚህ ያደረሰልኝ ለኔ ቀበጥባጣ ግትር ለዓላማ ደግሞ የምትታገል የምትሞት ነች እና በዚህ መልኩም ደግሞ ራሷን ለዚህ ፕሮሞት ያደረገች ስለሆነ በዚህ ደረጃ ላይም ደግሞ ስለደረሰች በጣም ደስ ብሎኛል ሁሌ ከታች አትዋል ከበላይ ተዋል አዎ እግዚአብሔር ይጠብቅልኝ ከክፉ ይሰውርልኝ ይከተልልኝ በሄደችበት በቆመችበት በተኛችበት
ቅዱስ ሚካኤል ከግራ ከቀኝ ሆኖ ይጠብቅልኝ። ጅማሬ ነው እንጂ መጨረሻ አይደለም። ሰው በህይወቱ በሚያገኘው ሰክሰስ ዝም ብሎ በርካታ ውስጥ ከቆየ ነገ የተሻለን ህይወትን ማግኘት አይችልም። ስለዚህ ፍጻሜው እዚህ ጋር ይሆናል ማለት ነውና በርቺ። ቀጥሎም ሌላ ነገር አለ፣ ያላየሻቸው ነገሮች ስላሉ ወደ እነዛ ነገሮች ደግሞ ራስሽን አሳድጊ፣ አሻግረሽ ለማየት ሞክሪ። ትደግልኝ። አሁን ምርቃቷን አይቻለሁ። ደግሞ እንግዲህ የሰርጓን አይቼ እኔም ቢዳር አይቆጨኝም። በማይነገር ስጦታ በማይከፈል ውለታ ለዘላለም። ሰላም እንዴት ናችሁ? ህይወት ሰለሞን ነኝ፣ ወይም ደግሞ በሶሻል ሚዲያ ስሜ ሚስ ቸኮሌት። እንግዲህ ዛሬ ሐምሌ 12 የተመረኩበት ቀን ነው። የተመረኩት ደግሞ በሳይኮሎጂ ዲፓርትመንት ከአዲስ አበባ ዩኒቨርሲቲ ግራጁዌት አድርጌያለሁ። እንግዲህ ፋይናሊ በሜዲት እግዚአብሔር ይመስገን፣ እግዚአብሔር ክብሩን ሁሉ ይውሰድ። በእኔ የሆነ ምንም ነገር የለም፣ እግዚአብሔር ነው ክሬዲት የሚሰጠው ለእግዚአብሔር ነውና በጣም ነው ደስ ያለኝ። በጣም ኢሞሽናል ነኝ። ካሜራ መፈራ አይነት ሰው አይደለሁኝም፣ ግን ዛሬ ውስጤ ፍርሃት እያለው ነው፣ አላውቅም። ብቻ ግን በጣም ደስተኛ ነኝ። የተደበላለቀ ስሜት ነው እየተሰማኝ ያለው። እግዚአብሔር ይመስገን። ለኔ ቤተሰቦቼ በህይወት እያሉ እናቴ፣ አባቴ፣ በተለይ ደግሞ አያቴ በህይወት እያለች እግዚአብሔር ለዚህ ክብር ስላበቃኝ እችን ቀን እንዳይ ስለረዳኝ በጣም ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። ለዚህ ያበቁኝ ደግሞ ከእግዚአብሔር ቀጥሎ ቤተሰቦቼ ያሳደጉኝ አባቴ፣ እናቴ፣ አያቴ፣ አክስቶቼ። እኔ የህዝብ ልጅ ነኝ። የአባትና የእናት ልጆች ሳልሆን የህዝብ ልጅ ነኝ። ማህበረሰብ ነው ያሳደገኝና ሁላችሁንም የኔ ህይወት ላይ የኔ ዛሬ እዚህ ጋር መድረሴ ላይ አንድ ጠጠርም ቢሆን የወረወራችሁ የለፋችሁ ዋጋ የከፈላችሁ ሰዎች በሙሉ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ብድራችሁን ሁሉ ይክፈላችሁ። ለኔ ያደረጋችሁትን ነገር ሁሉ ባይዘው ዛሬ እዚህ የተገኙ አስተማሪዎቼ ሁሉ አሉ እዛ ጋር ይታዩኛልና አንደኛ ክፍል ያስተማሩኝ፣ 3ኛ ክፍል፣ 8ኛ ክፍል፣ 9ኛ ክፍል ያስተማሩኝ አስተማሪዎቼንም ነው ዛሬ ኢንቫይት ያደረኩት። በብዛት ዛሬ ፕሮግራም ላይ እንግዲህ ኢንቫይት ያደረኩት እኔ ህይወት ላይ በጣም ዋጋ የምሰጣቸው ቫልዩ ማደርጋቸው ከህፃናት ጀምሮ እየኮተኮቱ ያሳደጉኝ ደግሞ አሉ። የቅዱስ ዑራኤል የኪዳነ ምሕረትና የመድኃኔዓለም ማህበረተኞች ማለት ነው። በጣም ነው የምወዳችሁ። በትንሹ ማለት ጠንካራ አይደለሁኝም መንፈሳዊ ህይወቴ ላይ፣ ግን እንድበረታ ከስር ጀምሮ እየኮተኮቱ ያሳደጉኝ እነሱ ናቸውና በጣም ነው የምወዳችሁ። ሁላችሁንም በጣም ነው የማከብራችሁ። እንግዲህ የቀረውን ሴሌብሬሽን ደግሞ አብራችሁን ተከታተሉ። ወዳችኋለሁ። ማዳንን አውጃለሁ ቀን አርገኝ ቀን ስላየ ሁላችንና መተባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለዓለም ዓለም አሜን። የተከበሩ አባቶቻችን በዛሬ ቀን ለትልቅ ማዕረግ የበቃችው እህታችን ህይወት ሰለሞን፣ ለዚህ ደስታ የታደማችሁ ሁላችሁ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አረፈዳችሁ? የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሟን ጠርተን የማንጠግብላት የህይወታችን ማጣፈጫ ከሞት ወደ ህይወት የተሻገርንባት ውበታችን፣ ሞገሳችን፣ ክብራችን እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን እመ አምላክ ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይግባት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደተሰጣቸው ክብር የተመሰገነ ይሁን። አምላካችን እግዚአብሔር ከዚህ በኋላ ያለውን ሰዓታችንን በመካከላችን ተገኝቶ ጉባኤያችንን እንዲባረክልን ኛም በረከት እንድናገኝ በመካከላችን ሁለት ታላላቅ አባቶች አሉ። ከነሱ መካከል አንደኛው አባት ሊቀ ጠበብት ይታገሱ መርሐ ግብራችንን በጸሎት ይከፍቱልናል። ሁላችንም በጸሎት እንነሳ። ክርስቶስ ባፈረበት የሰው ልጅኛ በከበርንበት በትምህርተ መስቀል መላ ሰውነታችንና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዛ አምኖት ማሐፀነ ከሄደ ከሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን ከዚህ የተገኘነውን ሁላችንም አምላካችን ተገይቶ በበረከቱ ይባርከን። እህታችንን ፍቅርተ ማርያምን በበረከት በረድኤት ይጠብቅልን። የወጣችበት የወረደችበት የደከመችበትን የፍሬ ያድርግልን።
እንደዚሁ የሁላችንን ጸሎት ልመና ተቀብሎ ቀሪ ዘመኗን የተባረከ የተቀደሰ ስኬታማ እንዲያደርግላት እንዲህ ብለን ሕያውና ዘላለማዊ ስሙን የእግዚአብሔርን ስም ጠርተን እናመስግነው። አባታችን ሆይ በሰማያት የምትኖር እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። አረፍ አረፍ በሉ። ማህበረ ሕሩያን አገልጋዮች አሉ በመካከላችን። ወደ እነሱ ነው መወስዳቸው። በዚህ በአንደኛ ተሰሎንቄ በምዕራፍ 5 ቁጥር 18 ላይ ሳታቋርጡ ጸልዩ፣ በሁሉ ግን አመስግኑ ይላል። የሚያከብር እግዚአብሔር ስለሆነ ሰው ትምህርቱን ስለጀመረ የሚያስጨርስ እግዚአብሔር ነው። እግዚአብሔር ካላስጨረሰ የጀመረ ሁሉ ይጨርሳል ማለት አይደለም። እህታችን ህይወት ሰለሞን በቲክቶክ ስሟ ሚስ ቸኮሌት የምትባለው ማለት ነው እንዲህ ዛሬ ለዚህ ታላቅ ክብር የበቃቸው እንዲህ ቀላል ሆኖ አይደለም። በዓለማዊ ህይወቷም ጠንካራ የሆነች ልጅ ናት። በብዙ ልፋት ውስጥ ለዛሬ ደርሳለች። በተጨማሪም ደግሞ በመንፈሳዊ ህይወቷም በጣም ጠንካራ የሆነች ልጃችን ናት። እኛ ልጃችን ስንል ከህፃነት ጀምሮ ስለምናውቃት ማለት ነው። በመንፈሳዊ ህይወቷም በዓለማዊ ህይወቷም በጣም ጠንካራ የሆነች ዛሬ ደግሞ እንዲህ ሁላችንንም አኩርታናለችና ያላጨበጨበ ይታየኛል። እግዚአብሔር እጆች ሰጥቷችሁ እግዚአብሔር ሲያከብር እጅ ማጨብጨብ ያስፈልጋል። እግዚአብሔር የተመሰገነ ይሁን። ምናልባት ለዚህ ክብር ለመብቃት በተለይ ሁል የምንወዳት እናታችን ሳሊተ ምሕረት በሷ ደጅ ነው ያደገችው። በደጇ በብዙ ጸልያለች፣ በብዙ ደክማለች። በዛ ደጅ በብዙ አስቀድሳለች። በሰንበት ትምህርት ቤት ገብታ በብዙ አገልግላለች። በዓለማዊ ህይወቷም በብዙ ደክማለች። ለዚህ ሁሉ ስኬቷ ደግሞ የረዳት የአባቶቻችን አምላክ እግዚአብሔር ነውና ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ከፍ ብላችሁ አመስግኑት እግዚአብሔርን። ለዚህ ነው ቅዱስ ጳውሎስ በዚህ በአንደኛ ተሰሎንቄ መልእክቱ በምዕራፍ 5 ቁጥር 18 ላይ ሳታቋርጡ ጸልዩ፣ በሁሉ ግን አመስግኑ ይላል። በሁሉ በሚገጥማችሁ በማንኛውም ስኬታችሁ ላይ እግዚአብሔርን አመስግኑ ተብሎ ነው የተጻፈውና ስላደረገላት ነገር ሁሉ ስሙ ለዘላለም የተመሰገነ ይሁን። በዚህ በሁለተኛ ቆሮንቶስ መልእክቱ አሁንም ቅዱስ ጳውሎስ በምዕራፍ 9 ቁጥር 15 ላይም ስለማይነገር ስጦታው እግዚአብሔር ይመስገን ያለው። ስታዩት ግን ሕፃን ትመስላለች። በደንብ አመስግኑ እግዚአብሔርን። ካለን ሰዓት አኳያ ቀጥታ የምወስዳችሁ ማህበረ ሕሩያን በዚህ በመካከላችን ነጫጭ ልብስ ለብሰው ደስታዋን አብረው ሊጋራት የመጡ አገልጋዮች አሉ። ከነሱ ጋር በዝማሬ እንቆይና ያሉትን ነገሮች ፈጠን ፈጠን እያደረግን እናከናወናለን። አማኑኤል እገዛልሃለሁ መድኃኔዓለም ለዓለም ዓለም አማኑኤል እገዛልሃለሁ መድኃኔዓለም አድርገህልኛልና በቸርነት አመሰግንሃለሁ እልል ለዓለም ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለም ዓለም አማኑኤል እገዛልሃለሁ መድኃኔዓለም ቀኑ ጨልሞብኝ ዙሪያው ገደል ሆኖ የችግር አረንቋ ፊቴ ተደቅኖ ረዳት ያጣሁኝ በመሰለኝ ጊዜ ፈጽሞ አራክልኝ የልቤን ኃይሌ መመኪያዬ ጠላት ማሳፈሪያ የእምነት ጋሻዬ እንደማትተወኝ አሁን አውቄያለሁ ካለኝ ባንተ ታምኛለሁ። ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ከፊቴ ቀደመ ደመናን ዘርግቶ ይበራል በክንፎ መልጃውን ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው።
የአምላክ ስም አለበት ስሙ ሚካኤል ነው። ዛሬም ከኔ ጋር ነው፣ ዛሬም ከኔ ጋር ነው። በዙሪያዬ ደግሞ የእሳት ምሰሶ ድንቅ እየመገበ አሳደገኝ ልጁ አምላኬ ምስጋና ዘወትር የሚያሰማኝ እርሱ ነው ሚካኤል በመዝሙር የሞላ ይበራል በክንፉ ምልጃውን ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ ሌላ ዛሬም ከኔ ጋር ነው፣ ዛሬም ከኔ ጋር ነው። ምን እንዳለ ልባቹ ጋር ሄደ መራኝ ወደ መዳኔን ወደደ የሞዓብን ቋንቋ አፌ ላይ አፍቶ በጸጋው ቃል የአምላክ ስም አለበት ስሙ ሚካኤል ነው። ዛሬም ከኔ ጋር ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ይበራል በክንፉ የአምላክ ስም አለበት ስሙ ሚካኤል ነው። ዛሬም ከኔ ጋር ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ሚካኤል ስዩም ስዩም እንድናመሰግነው የረዳን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ መላእክት ዝማሬ ያመሰገኑትን እነዚህ የዶኪማስ ኤቨንትስ አገልጋዮች ናቸው። ያዘጋጀላት የተለያዩ ስጦታዎች አሉ። እነሱን ስጦታዎች ካከናወን በኋላ የሚቀጥለውን ደግሞ መርሃ ግብር እንቀጥላለን። እግዚአብሔር ከሁላችን ጋር ይሁን። ይሄው ስጦታ ልሰጥ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እዚቹ ፎቶ ተነሷ፣ እዚህ ማስታወሻ። ከዚህ በመቀጠል ከ22 ዓመት በላይ ማለት ነው። እሷ አሁን ያለችበትን እድሜ በኋላ ትነግረናለች። እኛ ግን ሕፃን ሆና በእኛ ማህበር እየመጣች ጸሎት እያደረገች ጉዞም ስንሄድ አብራን ከኛ ጋር ጉዞ እየተጓዘች እንዲሁ ያሳደግናት ልጃችን ሌሎች ቤተሰብ እንዲኖረው በመንፈሳዊ ሕይወት ማለት ነው።
ኮትኩተን እኛ ደስ ብሎናል። አባትና እናት ነን። ለዛም ነው የተገኘነው በዚህ ፕሮግራም ላይ እና ማህበሩ ያዘጋጀላት ስጦታ አለ። የመጀመሪያውን ስጦታ ይኸው ብቻ እንዳለ ተስተለን እልል እግዚአብሔር ይመስገን በሉላት። ይበቃል፣ ሰዓት ለመጠቀም ነው። በኋላ ስጦታውን እነግራችኋለሁ። አሁን ትከፍቷለች። ከፈት እያላችሁ ነው። ትከፍታለች። ሌላም ሁለተኛ ስጦታ አላት። ሁለት ስጦታ ላይ ያመጡላት። እልል ይሄን ግን እንድከፍቶ ፈልጋለሁ። ከዛ ይሄን ትከፍቷለች። ስጦታውን ታበረክትልናለች። እልል በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እልል ይባላል። ቸኮሌት ቸኩላለች ለመክፈት ነው። ቸኮሌት እንደውም ብቻ መቼም ውሳ ምርቃት ጠብታ የለም። ምርቃት አለባት፣ ሰርግ አለባት። ከዚህ በኋላ እሷም ታገባለች። ለዛ ማሳረ በጣም ነው የሚያምረው። ይኸው ሴቶች እልል ይባላል። እግዚአብሔር የተመሰገነ ይሁን። ወይዘሮ ሴቶ አክስቷ ማለት ነው። ሌላ ስጦታ በግሌ ደግሞ አዘጋጅቻለሁ አለች። ስስታት እንግዲህ እልል እግዚአብሔር ይመስገን፣ ፈጠን እያደረጋቸው እግዚአብሔር ይመስገን። ብር አላልኳችሁም? ገና ወርቅ ይመጣል። ሜርኩሪም ሳይመጣ አይቀርም። የብር መስቀል ከነ ሀብሉ ማለት ነው። እልል ብላችሁ አመስግኑላት። እግዚአብሔር ይመስገን፣ እልል እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ራስ ይከፍት እንዴ! እቺ ልጅ ምንም ስዕል አድኖ ቤቷ አይገባም። ለቤቷ ማለት ነው የጸሎት ቤት አላት ብዬ አስባለሁ። ያሁን ቤቷን ትለቃለች። የጸሎት ቤት ያለው ስለምትከራይ ማለት ነው አለው አለች። ቀደም ቅዱስ ራኤል ገባ፣ አሁን ደግሞ ሚካኤል ገባ። እሷ ደግሞ ማርያም ሳሊተ ምሕረትን ስታስገባ ይቻታለው ቤቷ በቲክቶክ ማለት ነው። በቤቷ ማለት ነው ይሄዳሉ ወደፊት። አሁን ደግሞ ሌላ ታላቁ መልአክ ቅዱስ ሚካኤል ገብቷል። እልል ብላችሁ አመስግኑላት። እልል በጣም ጥሩ ሰዓት ነው። የእናቷን ማየት ነው እንግዲህ። እግዚአብሔር ይመስገን፣ እልል እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንየው ጓጉተናል በጣም ያደረሰ ለዚህ እሰይ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ማርታ ወይዘሮ ማርታ አያቷ እንደ እናት ሆና አያትም ሆና ስላሳደገችልኝ እንደው ዛሬ ደስ ስላለኝ ለአያቷ ለኔ ደግሞ እናቴ ብላ ስጦታ ያዘጋጇለች። እናት የህይወት እናት ማለት ነው። በረም ስሙኝ። ለእናቷ ለአያቷ ሰጠች። እልል በሉና መስገኑ። እግዚአብሔር የተመሰገነ ይሁን። ይሄ መታደል ነው። እናታችንን ወርቀ ዘቦ የሆነ በጣም የሚያምር እኔ ደግሞ ገና ሊያሰፉ ነው እያልኩ ነበር። የተሰፋ ደስ ሲል እልል በሉላት እያለበሰቻቸው ነው። እልል ይሄ መታደል ነው በእውነት። እግዚአብሔር የተመሰገነ ይሁን። እልል በሉላት። በጣም ነው የማመሰግነው ማየ ለእናትሽ አደራሽን ተቀብለሽ ስላሳደግሽልኝ ልጄ በጣም አመሰግናለሁ። እድሜና ጤና ይጨምርልሽ። አሜን። እግዚአብሔር አምላክ ቁመሽ ደግሞ ለመዳር ያብቃሽ። አሜን። እኔ ገና ሳትወለድ አደራ ሰጥቻታለሁ። በእግዚአብሔር ፊት ስታድግ ያንቺ ልጅ ናት ብዬ ሰጥቻት ነበረ። እሷም ቃሏን አክብራ አሳድጋታለች፣ አስተምራታለች፣ አስመርቃታለች። ለዚህ ደረጃ አብቅታታለች። እግዚአብሔር የተመሰገነ ይሁን። እድሜ ጤና ይጨምርልሽ እናቴ። የብዙዎች እናት ነሽ። አሁንም እናቴ የልጅ ልጅ በደንብ አድርገሽ እልል ይባላል። እልል ሶስት ጊዜ እልል በሉላቸው። እልል ይባላል። እሱ ሰላም እልል በሉላቸው። ለእናቴ አደራ ሰጥቻት ነበር። እኔም አልወስድብሽም ገና ሆድ እያለች ያንቺ ልጅ ናት ብዬ ሰጥቼ ነበረ። ተወለደች፣ አደገች፣ አሳደገቻት፣ አስተማረቻት፣ ለቁም ነገር አበቃች። ገና ደግሞ ትድራታለች፣ ልጇን ታያለች ብላለች። እናት የተመኘች ናት። ያድርግላቸው ለእናታችን እድሜ ሰጥተው። እልል በሉና መስግኑላት።
ለስጦታ አለ። እልል በሉና ተቀበሉላት። እልል እልል። እቺ ጀማል ትመስላችኋለች። አባቷ ማለት እኔ ከኤሌመንተሪ እስከ ሃይ ስኩል ያስተማሪ መምህሬ ነው። እዚህ ጋር አለ ሚኪ፣ አቶ ሚኪ ናግባ እንዴ! እሱ እዚህ ካሜራ እየቀረጻት ነው። ይሰጧል ካሜራ እንትኑ ያስተማራት ማለት ነው። መልካም ሚኪ ምን አይነት ተማሪ እንደነበርኩኝ የተወሰነ ቢናገር ደስ ይለኛል። አመሰግናለሁ። ያው በጣም ደስ የምትል ተማሪ ነበረች፣ ሁላችንም የምንወዳት። እንኳን ለዚህ ያበቃሽ። በጣም አስቸጋሪ፣ እንደ ታላቅ ወንድምና እንደ ታናሽ እህት የምንጣላ፣ ክላሱን የሚያባረኝ ተመልሼ ደግሞ እንደ አባት የሚኮረኩመኝ ልጁ ነበርኩኝና ሚኪ በጣም ነው የምወድህ አክብረኸኝ ስለመጣን እና ደግሞ ያው እሱ ደግሞ ተክቷልና እግዚአብሔር ይመስገን ደግሞ ለዚህ ክብር ያብቃል። በጣም ነው የማመሰግነው። አጠገቤ ከመጣሽ ሳትናገሪ አትወርጂም ብያት ነበር። ቅድም አንዱ መምህሬ ማን ያልኳችሁ ሚኪ አይደለም። እሷ ደግሞ ወይዘሮ ዝናሽ ትባላለች። የ3ኛ ክፍል ሂሳብ ያስተማረች መምህሬ ነች። ዛሬ አስተማሪዎች የሰበሰብኩት እሷ ለጌታ አድርጋ የምትጠራኝ ከተማሪዎቿ ለጌታ እኔ የምትጠራበት ስም አላት። ያንን ስም እራሷ ትነግራችኋለች። ለምን እንደዛ ብላ እንደምትጠራኝም እራሷ ታብራራላችኋለች። አመሰግናለሁ። መጨረሻ ላይ ነበርና ጥግ ላይ ማስቀመጣት አባቷ አምጥቶ ሰጠኝ 3ኛ ክፍል ስገባ እና ፀጉሯ በጣም ያምራል። ስትሰራ ቀጭን የስ ውሃ ላይ ያለች እና እኛ ደግሞ መስኪ ያለች እሷ ጓደኛዬ የስ ውሃ ነበር የምንጠጣው። ሁሌ የስ ውሃ ነው፣ ሁሌ የስን ስለምትመስለኝ የስ ውሃ ብዬ ነው የምጠራት። የስ ውሃ አለ መሰለኝ በጣም ፊቷ የተሰራ ፊት አሁንም አለ። ያ የስ ውሃ ላይ ያለው እንደውም ዛሬ 2 ሌት ምን ውሃ ይዤላት ልመጣ ነበር ያው ስላደገች ማለት ነው። ልጆቼ ግን ኧረ ይዘሻት ሂጂ ደስ አይልም እንዴ ታሳፍሪያት ሲሉ ተውኩት እና በቃ ያ መልኩ አሁንም አለ። በጣም ደስ ብሎኛል። በጣም አስታውሳኝ ደግሞ ስለጠራችኝ በጣም ነው ደስ ያለኝ። ለምን ስንት ዓመት ነው ከ3ኛ ክፍል ነው ከእሷ ጋር የነበርኩት። ያንን ሁሉ ጊዜ ግን አስታውሳ ስለጠራችኝ በጣም ደስ ብሎናል። እግዚአብሔር እንግዲህ እሷም እንደሱ አይነት ልጅ ይስጣት። ቤተሰቦቿ እንደዚህ እንዳስከበረች ለእሷም ጥሩ የትዳር አጋርና ልክ እንደሱ አይነት ልጅ ለእርሷ አንቺን የመሰለ ልጅ ይስጥሽ። እግዚአብሔር ይስጥልኝ። በጣም ነው ወደ ስለመጣሽ በጣም ነው የማመሰግነው። አግብተሽ እንደዚሁ ትጸንሻለሽ እያለች ነው እንግዲህ ተስፋት ምን እንደሆነ ላቀስ እልል በሉላታ። የምትወልደው ሴት ልጅ እንዳንቺ አይነት ውለጅ ብላለች። እርግጠኛ ነኝ አስተማሪዋ ታይቷት ይሆናል። አግብታ ወልዳ ለዛች ለህፃኗም ይሆናል ለሷም ይሆናል ታስቀምጥልታለች እያስባለሁ። እልል ብላችሁ በጣም ይቅርታ ወሬ እያረዘምኩባችሁ ግን አውቃለሁ። መስከረም ትባላለች። መስከረም አንደኛ ክፍል ያስተማረች መምህሬ ነች። በጣም በወዳት መምህሬ ነች። ከሷ ልጅ ያለው ማስታውሰው እማን በጣም ነበር የምወደው። በጣም ነበር የምወደው። ስለመጣሽ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሟት ነው የመጣችው። በነገራችን ላይ አሟት ከአቅሟ በላይ ሆኖ በቃ የራይድም ቢሆን እኔ ሸፍኜ ትመጫለሽ ብያት ነው የመጣችው። እንደቀረሽ ነው የማውቀው፣ ግን መታ ሰርፕራይዝ አድርጋኛለች። በጣም ነው የማመሰግንሽ። በጣም ነው የምወድሽ። እግዚአብሔር ያክብርልኝ። እሺ፣ በጣም ነው የማመሰግነው ለዚህ ቀን ደርሰሽ በማየቴ። እናቴ ኪዳነ ምሕረት ቅፍ ድግፍ አድርጋ አሁንም ወደፊት ከዚህ በላይ ከፍታሽን ነው የምመኘው። በጣም ደስ ብሎኛል። ይሄን ቀርቼ ያው ቲክቶክ ላይ በሚለቀቀው ቪዲዮ ባየው ኖሮ በጣም ነበር ማዝነው። በጣም ደስ ብሎኛል። ይብዬ ወድሻለሁ፣ ሁሌም ክበሪልኝ። ይብዬ በጣም ወዳት ልጄ ነች። ስለሷ ማውራት እንኳን ብዙም አልችልም፣ ምክንያቱም ያው ተናገር የሚጨርሰው ነገር አይደለም።
እዚህ ቀሪ ዘመኗን ሁሉ እግዚአብሔር ይባርካት፣ ከክፉ ነገር ይሰውራት። እግዚአብሔር የማይታይ ነገር የማይቆጠር ነገር ያስጣት። እዚህ ከልብ ነው መወዳት። ኮርቻለሁ ዛሬ ከዚህም በላይ ብዙ ነገር ያለው ክብሩን እግዚአብሔር ይውሰድ። አሁንም በድጋሚ እንዴት አመሻችሁ? አሁን አመሻችሁ ነው። እጅግ በጣም አመሰግናለሁ። ያው ጥሪዋን አክብራችሁ እዚህ ድረስ መጣችሁ። አመሰግናለሁ። ህይወትዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ከዚህ በላይ ከፍ 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 ያድርግሽ። ለሰርግሽ ደግሞ ድጋሚ ለመገናኘት ያብቃን። በጣም 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 ደስ ብሎኛል። እግዚአብሔር ይመስገን። ደህና ዋላችሁ። እግዚአብሔር ይችን ቀን የዛሬን ቀን ባርኮ ሰጠን። ልጄን ለዚህ ያበቃልኝ ቅዱስ ሚካኤል ምስጋና ይድረሰው፣ ምስጋና ይድረሰው። አሁንም ያሳድግልኝ፣ ትልቅ ያድርግልኝ። 44 ታቦት ተባብሮ ያሳድጓት፣ እንጀራዋ ከፍ ይበል። እንግዲህ የተባረከች ልጅ ናት፣ ተባርካለች። በማርያም የማትሄድበት ገዳም የለም። ጎበዝ ልጅ ናት ከኔም በላይ። ለዚህም ነው እንግዲህ ተባርካ ለዚህ የደረሰችልኝ። 44 ታቦት ባርኮልኛል። ትደግልኝ። እንግዲህ ዓለምን ያየሁት እኔ ዛሬ ተመስገን፣ እግዚአብሔር የተመሰገነ ይሁን። የእሳቸው ምርቃት እኮ ነው። እኔም የሁለት ልጆች አባት ነኝ። እሳቸው በጣም ድረውኛል፣ በብዙ መክረውኛል። ከበሳቸው ጋር ከብዙ ገዳማት አብረን ሄደናል። ከህፃኗ ጋር ማለት ነው እያየናት ያሳድገናታ። አንድ ሰርፕራይዝ አለ ከኬኩ በፊት። ሰርፕራይዙ ይምጣ። ራሷ ናት የምታጣው። ሚስ ቸኮሌት ወይም ራሷ ነች የምትናገረው። ይቅርታ በጣም ሰርፕራይዙን እሷ ትናገረው። በቃ እኔ ለምን እናገረዋለሁ? እሺ እንዴት ዋላችሁ? እግዚአብሔር ይመስገን ለዚህ ቀን ያደረሰን አምላክ ክብር ምስጋና ይግባው። በእኔ የሆነ ምንም ነገር የለም። አይሰማም? በእኔ የሆነ ምንም ነገር የለም። ምንም ነገር እዚህ ጋር የቆምኩት በእግዚአብሔር ነው። እግዚአብሔር ክብሩን ይውሰድ። እውነት ለመናገር ምንም ለማውራት አልተዘጋጀሁም፣ ግን እንዲህ ውስጥ ያለውን ነገር ግን መናገር ፈለኩኝ። እንግዲህ ብንቆጥረው ኦልሞስት ነርሰሪ ኬጂ ከ1 እስከ 12 ከዛ 5 ዓመት ዩኒቨርሲቲ ብለን 20 ዓመት ከ20 ዓመት በኋላ ነው እዚህ ጋር የደረስኩትና እግዚአብሔር ክብሩን ይውሰድ። አሁንም እሱን ነው የምለው። እስከነ እናቱ እስከ ድንግል ማርያም አልነጥላቸውም። እሷ እናት እሱ አባት ሆኖ ነው እዚህ ጋር ያደረሱኝ። ከእግዚአብሔር በታች ደግሞ ይቅርታ አድርጉልኝ እናትና አባቴ ወላችሁኝ ያላቃለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግን ቅድሚያ ለአያቴ ነው የምሰጠው። ምን ጊዜ ከሷ የሚቀድም ማንም የለም፣ ማንም የለም። እናትም አባትም ማንም አያክስትም ማንም አይቀድም። ከራስነቴ ጀምሮ ተቀብላ እንዳለችው እናቴ በአደራ ተቀብላ ተንከባክባ ያሳደገችኝ። አስቸጋሪ ልጅ ነኝ የነበርኩት። አሁን እንኳን ተስተካክያለሁ። ግን አስቸጋሪ ልጅ በነበርኩበት ሰዓት እንኳን ተማሪ ያለው ሰርቪስ አልፈልግም ስላት ተደብቃ እየተከታተለች እቺ ልጅ ምንም እንዳትሆንብኝ ብላ እኔ አደኩ ብዬ ማለት ነው አደኩኝ ብዬ ሰርቪስ አልፈልግም ስል እሷ ግን ተደብቃ ከኋላ እየተከተለች ትምህርት ቤት እስከገባ አይታ ጠብቃ ትመለሳለች። ከእናት በላይ ከአባት በላይ የሆነች አያት ናት ያለችኝ። አያቴም አላትም እናቴ ነች። በጣም ነው የምወዳት። እግዚአብሔር ማለት ነው ደግ ነው፣ በጣም መልካም ነው። ሁሌ የምለው ነገር ምን እንደሆነ ታውቃላችሁ? አባቴንም ሁሌ እለዋለሁ፣ እኔ እናንተ ከሌላችሁ ዛሬ የማሳካው ስኬት በዜሮ ነው የሚባዛው። ሁሌ ነው የምለው፣ ሁሌ እለዋለሁ። አንተ በህይወት ባትኖር፣ እናቴ በህይወት ባትኖር፣ አያቴ በህይወት ባትኖር እኔ ዛሬ የደረስኩበት ቦታ ወይም ያሳካሁት ነገር ዜሮ ነው። ለማን ልኖረው ነው ልፋቴን? እነሱ የዘሩትን ነው ያጨዱ ያሉት አሁን ላይና እግዚአብሔር በጣም ደግ ነው። ሁሌ የምጸልየው ቤተሰቦቼ በህይወት እያሉ እንድመረቅ፣ እንዳገባ፣ እንድወልድ፣ አያቴ በህይወት እያለች ቆማ እንድትሞሽረኝ፣ እንድትድረኝ፣ የልጅ ልጄን እንድታይ ምንድነው የሚባለው ቅድመ አያት እንድትሆንልኝ በጣም ምኞቴ ነው። እግዚአብሔር በሚያውቀው አልዋሻችሁም። ኪዳነ ምሕረትን ነው የምላችሁ። በየቀኑ ነው እግዚአብሔርን የምጠይቀው። ቀን ከሌት
እግዚአብሔር የምለምነው እኔ ሳልደርስ የፈለኩበት ያለምኩት ቦታ ላይ ሳልደርስ አደራህን እንዳትነጥቀኝ፣ በቃ አቅም ስጣት፣ ጉልበት ስጣት፣ እድሜዋን አድስልኝ ሁሌ ነው የምለው። የወጣት እድሜ ስጣት፣ የወጣት ጉልበት ስጣት ነው የምለው ሁሌና እግዚአብሔር ደግ ነው። የለመንኩትን የጠየቅኩትን አላሳፈረኝም፣ አልነሳኝም። እንደኔ ስራ እንደኔ ኃጢአት ሳይሆን እኔ እዚህ ጋር መቆም አይገባኝም እንደ ስራዬ ቢሆን፣ ግን እግዚአብሔር በጣም መልካም ነው። እግዚአብሔር በጣም ደግ ነው። እውነት ለመናገር በዘፈን ማድረግ እችል ነበር ፕሮግራሜን፣ ግን ለማን ክብር ማን አድርሶኝ ማን አቁሞኝ? እኔ ላለፉት 5 ዓመት ያለሙት 3 ዓመት ከምናምን ሆኖኛል ከአያቴ ቤት ወጥቼ ብቻ መኖር ከጀመርኩኝ። በእነዛ ዓመታት ውስጥ በጣም ብዙ ዋጋ ከፍዬ አላቋረጥም ብዬ ዩኒቨርሲቲ ላይ ህይወቴን እንዴት ጀምሬ እንዴት እንደጨረስኩት እኔና እግዚአብሔር እናውቀዋለን። ግን እግዚአብሔር አስጀምሮ የሚያስቆም አምላክ አይደለም፣ አስጀምሮ ያስጨርሳል። እሱን ደግሞ ዛሬ በእኔ ህይወት ምስክር አድርጎ አቁሞኛል። በቃ ምስክር ነኝ እኔ፣ ለሱ ክብር ምስክር ነኝ። እሱ ላደረገልኝ ለሰጠኝ ነገር እኔ ምስክር ነኝ። በቃ ለሱን ክብር ለመሰክር ነው እዚህ ጋር የቆምኩት። ጨፍሬ ማድረግ እችል ነበረ፣ ግን እንዳልኳችሁ ለማን ክብር ነው የምጨፍረው? ይሄ ክብር የሚገባው ለእግዚአብሔር ነው። እግዚአብሔርን አንዴ ከነናቱ ከድንግል ማርያም ጋር እልል ብላችሁ አመስግኑልኝ። እንግዲህ ምርቃቴን አይታለች። ከዚህ በኋላ ደግሞ ሰርጌን ልጆቼን እንድታሳድግልኝ እንድታረሰኝ እግዚአብሔር እድሜና ጤና ይስጥልኝ፣ በህይወት ያቆይልኝ። እድሜ ከጤና ጋር ይስጥሽ። ከዚህ በላይ እንዳስደስትሽ፣ ከዚህ በላይ የማኮራሽ ልጅሽ እንደሆን፣ እማላሳፍርሽ፣ በሰው ፊት አንገትሽን እማላስደፋሽ፣ ቀና ብለሽ እንድትሄጂ ማረግሽ ልጅሽ ልሁንልሽ። ያንን እስክታይ ክብር እስክታይ ደግሞ እግዚአብሔር እድሜም ጤናም ጉልበትም ይስጥሽ፣ አቅምም ይስጥሽ። በጣም ነው የምወድሽ። ኑሪልኝ። በቃ ለእነሱም እንደማወራ አላውቅም። ይቅርታ ባሪ ካበዛውባችሁ። እኔ እናቴንም አባቴንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለወለድሽኝ እናቴ ስለሆንሽልኝ በጣም ነው የማመሰግነው። አንተም አባቴ ስለሆንክልኝ በጣም ነው የማመሰግነው። አባቴ እኔን ተመርቄ ማየት ምኞቱ ነበር፣ ህልሙ ነበርና እግዚአብሔር ይመስገን አድርጌዋለሁ። እግዚአብሔር ይመስገን በህይወት እነሱም እያሉልኝ አያቴ ብቻ ሳትሆን በእድሜ አይደለም አይደልሙት አይደለም ብዙ ሰው ወጥቶ እየቀረ እንደሆነ እናውቃለን በተለያየ መንገድ እና በጣም እድለኝነት ነው። ቤተሰብ በህይወት እያለ ይሄን ክብር ማየት ማሳየት በጣም እድለኝነት ነው። አባቴ እናትም አባትም ሆኖ ያሳደገኝ፣ እናቴም እንደዛው እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናቴም አባቴም ስለሆናችሁ በጣም ነው የማመሰግናችሁ። ከዚህ በላይ እንዳረግላችሁ፣ እንድሆንላችሁ፣ እንድበቃላችሁ፣ አንገታችሁን ቀና እንዳረግላችሁ እግዚአብሔር አሁንም ለኔ አቅሙን ይስጠኝ፣ ለእናንተም እድሜና ጤናውን ይስጣችሁ። የእናንተን ክብር ባይመጥንም ኦልሞስት እኔ አሁን 23 ዓመቴ ነው። ነሐሴ ሲመጣ 24 ዓመት ይሞላኛል። እንግዲህ 24 ዓመት ብዬ ሊያዘው ያጠቃቀ 24 ዓመት ሙሉ እናትም አባትም አያትም ሁሉ ነገር ሆናችሁ ስላሳደጋችሁኝ በጣም ነው የማመሰግናችሁ። በነገራችን ላይ አያቴ እናቴን አባቴን ስል እዛ ጋር ደግሞ በጣም ብዙ ደግሞ አሉ ለኔ እድገት ዋጋ የከፈሉ አክስቶች ያሉ፣ ቴት፣ ሰላም፣ አስቴር አጎቶች ያሉ በጣም በጣም የምወዳቸው በተለይ አክስቶቼን አዳላሽ እንዳትልኝ በጣም ነው የምወዳችሁ። ቅድም እንዳለው የኡራኤል ማህበር 22 ዓመት ነው ብሏል። እንግዲህ 24 ዓመቴ ነው። እንግዲህ አስቡት ከስንት ዓመቴ ጀምሮ እየተንከባከቡ እንዳሳደጉኝ፣ ገዳም ለገዳም ይዘውኝ እየሄዱ ሳጠፋ እየመከሩ እየመለሱ፣ እየተቆጡ እየመለሱ ጠንካራ እንደሆን፣ ብርቱ እንደሆን፣ ጎበዝ እንደሆን፣ አሁን ላይ የደረስኩበት ቦታ ላይ እንድደርስ የሁሉም እጅ አለበት። አሁን ያልኳችሁ ሰዎች ሁሉ እጅ አለበት። ያልጠሯቸው ደግሞ በህይወቴ ላይ በጣም ብዙ ሰዎች አሉ። እነሱን እግዚአብሔር ያክብርልኝ በእናንተ ፊት። ዛሬ ግን እናቴን አባቴንና አያቴን ክብራቸውን ባይመጥንም አንድ ነገር ግን ማድረግ ፈለግኩኝ። ይሁላ ጊዜ ዋጋ ስለከፈሉልኝ፣ ስላስተማሩኝ፣ ስላሳደጉኝ ማለት ነው። ይላይ ስጭኝ ነገርም ሰርፕራይዙ እየወጣ ነው። ተነሱ ሳይታያችሁ ካባ ወይ ወርቅ ካባ ልታለብስ
እየተዘጋጀች ነው። በእውነት ታላቅ ናት። እንደ ልጅነቷ አይደለችም። እልል ብላችሁ አጨብጭቡላት። በረም ሌሎቻችሁም ትለብሳላችሁ፣ በልጆቻችሁ በምንም ትለብሳላችሁና በረም አጨብጭቡ። በረም እልል እያላችሁ አጨብጭቡ። ይኸው አያቷን የወርቅ ካባ ልብሳለች። እናቷን ልታለብስ ነው። ኧረ ጭብጨባ ያስፈልጋል። እልል ወርቅ ለበሻንችም በእውነት እልል በሉላታ። በረም እልል በሉላት። እንደ ልጅ እንደ ወጣት ሳትሆን እንደ ትልቅ ሰው ነውና እያደረገች ያለችው። ኧረ እልል በሉላት። ካባው እየመጣ ነው። እልል እንዳታቋርጡት። እልል እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሰራዊት ጌታ ድንቅ አድርጎልኛል። የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል። የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል። የሰራዊት ጌታ እጃችሁን ሰላም ለኪ አልረሳኝም አምላክ አነሳኝ ለኪ እያለ ሰላም ለኪ እያለ ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ። የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ልቡ። በእርጋታ ተሞልታ ነገሩን መርምራ የመልአኩን ብስራት ሰማችው በተራ። ሰላም ለኪ እያለ ሐርና ወርቁን ስታስማማ ተሰማ የመልአኩ ድምፅ ከራማ ተሰማ የገብርኤል ድምፅ ተሰማ። ይደሰታል እንጂ መንፈሴ በአምላኬ ዘውትር ተንበርክኬ ሐሳቤ ለቅጽበት ሌላ መች ያስባል ለእኔ ልጅን መውለድ እንዴት ይቻለኛል። ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመልአኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ካንቺ የሚወለደው ልዑል ነው ክቡር በሰማይ በምድር ምስጢሩ ኃያል ነው ይረቃል ይሰፋል ማን ይሸከመዋል። ሰላም ለኪ እያለ ሐርና ወርቁን ስታስማማ ተሰማ የመልአኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። እጹብ ነው ድንቅ ነው አንቺን የፈጠረ አንቺን በመውለዱ ሰውን አከበረ። ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አትዘልቀው ዘርዝሬ ሰላም ለኪ እያለ